መተናል በበጀት ዓመቱ ሁለተኛ በሆነው ሰባተኛ ዙር የመሬት ሊዝ ጨረታ ወደ እርሶ መተናል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ለበጀት ዓመቱ ሁለተኛ በሆነው ሰባተኛ ዙር የመሬት ሊዝ ጨረታ በየካ፣ ንፋስ ስልክ ላፍቶ፣ ኮልፌ ቀራኒዮ፣ አቃቂ ቃሊቲ፣ አዲስ ከተማ፣ ለሚኩራ፣ ጉለሌና ሞሌ ክፍለ ከተሞች የሚገኙና ለተለያዩ አገልግሎቶች የተዘጋጁ 384 ፕሎቶችን በጨረታ ወዳድሮ በሊዝ ለማስተላለፍ ይፈልጋል። ተጫራቾች የጨረታ ሰነዱን ለማግኘት የቴሌብር አካውንት በመክፈት ከአካውንታችሁም ተቀናሽ አድርጋችሁ ክፍያ በመፈጸም የጨረታ ሰነዱን በኦንላይን ወደ landlease.alb.gov.et በመግባት መግዛትና ሰነዱንም ፕሪንት በማድረግ መወዳደር ይኖርባችኋል። የጨረታ ሰነድ ግዢውን ከጥቅምት 3 2018 ዓ.ም እስከ ጥቅምት 14 2018 ዓ.ም ከቀኑ 9 ሰዓት ድረስ ባሉት ተከታታይ የስራ ቀናት መፈጸም ይችላሉ። ተጫራቾች የጨረታ መልስ ማቅረቢያ ሰነድ፣ ሲፒኦ፣ የግንባታ አቅም ማሳያ ማስረጃ፣ ሰነዱን ለመግዛት በቴሌብር የከፈሉበትን ስሊፕ፣ መታወቂያና ሌሎች መያያዝ ያለባቸውና በተጫራቾች መመሪያ ላይ የተገለጹትን በመጨመር የጨረታ ሰነዶቹን ኮፒ በማድረግ ዋናዎቹን መረጃዎች በአንድ ኢንቭሎፕ በማሸግ ኮፒዎቹንም በሌላ አንድ ኢንቭሎፕ በማሸግ በሁለቱም ኢንቭሎፕ ላይ ተጫራቹ ሙሉ ስሙን፣ የተወዳደረበትን የቦታ ኮድና የጨረታ ቁጥር በመጻፍ ሁለቱንም ኢንቭሎፕ ደግሞ በሌላ አንድ ኢንቭሎፕ በማሸግ ተጫራቹ ሙሉ ስሙን፣ የተወዳደረበትን የቦታ ኮድና የጨረታ ቁጥር በመጻፍና በማሸግ ጥቅምት 14 2018 ዓ.ም ከቀኑ 11 ሰዓት ከ30 ድረስ ለሞቴላ አካባቢ ኤምኤ ህንፃ ላይ በሚገኘው በከተማው መሬት ልማትና አስተዳደር ቢሮ ለዚሁ በተዘጋጀ የጨረታ ሳጥን ውስጥ ማስገባት አለባቸው። ጨረታው ተጫራቾች ወይም ህጋዊ ወኪሎቻቸው በተገኙበት ጥቅምት 17 2018 ዓ.ም ከጧቱ 3 ሰዓት ጀምሮ ለተከታታይ ቀናት በቦሌ ክፍለ ከተማ አስተዳደር አዳራሽ የሚከፈቱ ነው። ዝርዝሩ በውስጥ ማስታወቂያ ይገለጻል። የጨረታውን ዝርዝር መረጃ ጥቅምት 1 2018 ዓ.ም በወጣው አዲስ ልሳን ጋዜጣ ላይ መመልከት ይችላሉ። መስሪያ ቤቱ የተሻለ መንገድ ካገኘ ጨረታውን በከፊልም ሆነ ሙሉ በሙሉ የመሰረዝ መብቱ የተጠበቀ ነው። ለበለጠ መረጃ በመሬት ልማትና አስተዳደር ቢሮ ስልክ ቁጥር 011157595 በመደወል መረጃ ማግኘት ይችላሉ። በአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ